በመቄት ወረዳ ማሰሮት ሚካኤል ይባላል። ይህ ቦታ የቅዱሳን መናኸሪያ ነው። ከዋልባ ከማህበረ ሥላሴ እንዲሁ ከተለያዩ ቦታዎች መጥተው ቅዱሳን የሚያደርጉበት በዚህ ቦታ ላይ አባ ድንጋይ የሚባሉ ባሕታዊ ወድቀው ከ130 ዓመት በላይ የሆኑ አባት በዚህ ውስጥ ተቀምጠው አሉ። በእውነት ይህን ቦታ መጥቶ ማየትና መባረክ ትልቅ የጨነቀው ሰው ጭንቀት ያለበት የመንፈስ ጭንቀትና ያለመረጋጋት ያለበት ሰው መጥቶ እያየ በጣም የተደሰተ ቀና ሕይወት ያገኛል። በእውነት ደስ የሚለው ነገር መጥቶ ማየት በጣም ትልቅ ነገር ነው። በጣም ደስ ይላል። ይሄ መንፈስ ጭንቀት ያለበት በተለይ ችግር ያለበት ሰው ስራ አጣ ሰው በማንኛውም ነገር የጎደለበት ሰው ይህን ቦታ መጥቶ ተረግጦ ይዞ ቢሄድ ተስፋ ያገኛል። አባቶችን እግዚአብሔር ስውራን አሉ። ቦታውን አይቶ ማመን ነው። የተለያዩ አዋፋቶች የተለያዩ ብርቅ የሆኑ አዋፋቶችና እንስሳቶች አሉ። ይህን ቦታ ለማየት በጣም ትልቅ ነገር ነው እና ጉብኝት አሁን ወደፊት እየሄድን ነው። አብረን እንጓዛለን። በጣም ታሪክ ቦታ ነው። ይህ የተጨነቀውን ሰው ሁሉ እዚህ ጋር አባቶች ትልቅ ብራና አለ። ያን አውጥተው የአባቶችን እዚህ ላይ ያጠምቋቸዋል ማለት ነው። ይህን ብታዩት ያምራል። የዛፉ የጥዱ የወይራው የተለየ ነው። ይህ ማጥበቂያቸው ነው። እዚህ ላይ ጸሎት ያደርጋሉ፣ ይደግማሉ አባቶች ነው። ይህ ገበር አምባ ይባላል። 4 ማዕዘኑ ወንድሜ ወልደ አማኑኤል ይባላል። ከአዲስ አበባ 640 ኪሎ ሜትር ነው የመጣነው። ከዛ እግር ደፍተን በመቄት ወረዳ ነው የሚገኘው። ከአስፋልቱ ወደ ጋይንት የሚሄደው መስመር ላይ ተነስቶ 30 ደቂቃ ብቻ ነው የሚወስደው ቦታ ለመርገጥ። ኑና የጎብኙት፣ ይዩት፣ ኑና ተባረኩ፣ ኑ ጭንቀታቸውን አስወግዱ። በተለያየ መንፈስ ችግር ያለበት ሰዎች ይህን ቦታ መጥታችሁ ይዩት። ጺሙም የወላችሁ እንዴት እንደሚመስል ተመልከቱት። የተለየ ነው እና ምን ብዬ አሳያቸው እሱን በደንብ አድርገህ የወንድማችን ወደዚያ ይኸው እያነሳው ነው። ብዙ ጭንቀት ያለበት ሰዎች ይሄን አንስተው ወስደው ነው በቃ ስም ታሪክ የሚያገኙት። ይሄ ወስዳ አስካፋፈለ ሁሉ